ተይ ስትባይ መተው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። እዚህ ፐብሊክ ላይ ምናምን መነጋገሪያ መሆንም አልፈልግም፣ ማውራትም አልፈልግም። እሱ አይደለም የኔ ታርጌት። ጀስት ቪዲዮ መስራት ብቻ ነበር የኔ ታርጌት። ስለዚህ ያጠፋሁትም ነገር ካለ ምንም ነገር ካለ በውስጥ አውርተን በውስጥ ነው የምንፈታው እንጂ እዚህ ፐብሊክ ላይ እንደዚህ ምናምን አልፈልግም። አጥፉን ልስጥሽና ወደ ቤት ትገቢያለሽ። ደስ ይለኛል እውነት። ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እናትን በጣም ነው የምወዳት ከማንም በላ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳስ ከነ ድንግል ላይ ከነ ምን ሰጀመሩ ድንግል ነበር። ጌታ ምስክር። ምን አይነት ዘመን ላይ ነው የደረስነው ጋይስ? የገዛ እናቱን እጅግ በጣም አሰቃቂ በሆነ ሁኔታ አንገቷን ቆርጦ እየገደለ ወጣት በይሳት በቁጥጥር ስር መዋሉን የደብረ ብርሃን ከተማ አስተዳደር ፖሊስ እያሳወቀ ይገኛል። ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው፣ የንጉሥ የነገስታት ዘር። ተይ ስትባይ መተው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታደርጊ። ስታደርጊ ሪሰርች የንጉሥ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራል፣ ወደ ታች የሰራ የለም። ያዝ ፕራውድ። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካክል። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር። ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ። እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናልቼ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል። እለፈው። ድራሽ ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃን ወያ በላይ በቀለ ወያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑን ነው አማራነቱ ጅንኑ አፈር ከድሜ ነው ያስገባው። አማራ የሆነ እግዚአብሔር የሰጠው የሆነች ቀባ ቅዱስ ምናምንም አለች፣ የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር። this is fact። ስለዚህ ፐርሰናሊ ከአማራ ትጋጩ። መጋጨትም የሚፈልግ ህዝብ አይደለም እንደ ህዝብ። ጽጌ ሮያልም ለተነሳባት ተቃውሞ ቲክቶክ ላይቭ ላይ ሆና መልስ ሰጥታለች። እዚህ ፐብሊክ ላይ ምናምን መነጋገሪያ መሆንም አልፈልግም፣ ማውራትም አልፈልግም። ስለዚህ በቃ ጨዋታ ተጫውቼ ልውጣ። በውስጥ እያወራችሁ ነው። በውስጥ የምታወሪ ሰዎች በውስጥ እናወራለን፣ እንጨርሳለን በውስጥ እንጂ እዚህ ፐብሊክ ላይ ወጥተን ምንም የምመልሰው ምንም ማውራው ነገር የለም። ቢኑዬ እንዴት ሆንክ? ያው ግቢ እያለች ነው። አይ እዚህ ጋር ሌላ ነገር እየተወራ ስለሆነ ስለማልችል ነው። ጌም ልጫወት ፈልጌ ስለሆነ የገባሁት ጋይስ፣ በጣም ይቅርታ። በጣም ወዳችኋለሁ፣ በጣም ማከብራችሁ ምናምን እና እኔ እንትን መሆን ስለማልፈልግ ነው እንደዚህ እና በቃ በውስጥ የተያዘ ጉዳይ ነው አይደለ? በውስጥ እያወራ ነው አይደለ? በቃ በውስጥ ጨርሰዋለን ሁሉንም ነገር። እዚህ ፐብሊክ ላይ ምንም በቃ እኔ አውቄ አይደለ። ለምሳሌ ይሄንን ቪዲዮ እኔ አውቄ ሰርቼ ቢሆን ወይም ደግሞ የሆነ ማህበረሰብን የሆነ እንደዚህ ማለት ክብ ሰርቼ የሆነ ነገር ለማጥቃት ወይም ለመሳደብ ምናምን ሆን ብዬ አድርጌው ቢሆን ኖሮ ፐብሊክ ላይ መጥቼ እንደዚህ መልሳለሁ አይደለ? ግን እሱ አይደለም የኔ ታርጌት። ጀስት ቪዲዮ መስራት ብቻ ነበር የኔ ታርጌት። ስለዚህ ያጠፋሁትም ነገር ካለ ምንም ነገር ካለ በውስጥ አውርተን በውስጥ ነው የምንፈታው እንጂ እዚህ ፐብሊክ ላይ እንደዚህ ምናምን አልፈልግም። ለዛ ነው እና ካለማክበር አይደለም
ይቅርታ ጋይስ፣ አሁን ደብል ታፕ ያደረግን ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። የሆነ ቦታ ይዣችሁ ልሂድ። ተመልሼ እንደመውጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ምናምን ለማሳረፍ ነው ዛሬ። ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ። ደስ ይለኛል እውነት። ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ እና አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናትን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳስም። እኔ እናቴ በቃ የእሷ ቀሚስ ለእኔ እንደ ብርድ ልብስ ነው የሚሆንብኝ እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መኖራቸው ላይ እንዲህ እያደረገ ያስቸግረኝ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ስጀምር ድንግል ነበር እውነት ጌታ ምስክር እና እንደዛ ነው ይሄ ስራ ብዬ ነው የሰራሁት። አገቢያለሽ አይደል ወደ ቤት? እግዚአብሔር ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። አላህ ይርዳሽ። መልካም እድል። እሺ በእናትህ መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ ማሪዬ። ቻው በቃ። እኔም በጣም አመሰግናለሁ። እሺ እናትዬ። የኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደምሽ ዘላለም። ዩቲናስ ያደረገችው ተግባር ቀላል የሚባል ተግባር አይደለም። የልጅቷን የአንድ ቀን ስቃይ ነው የቀነሰችላት። ዩቲናስ የሰጠችው ገንዘብ ብቻ አይደለም፣ ልጅቷ ያጣችውን ፍቅር፣ ክብርም ጭምር ነው የሰጠቻት። እና ታዲያ ለዩቲናስ ክብር አይገባትም ትላላችሁ? ለዩቲናስ ትልቅ ክብር ይገባታል። ምን አይነት ዘመን ላይ ነው የደረስነው ጋይስ? የገዛ እናቱን እጅግ በጣም አሰቃቂ በሆነ ሁኔታ አንገቷን ቆርጦ እየገደለ ወጣት በሂሳብ በቁጥጥር ስር መዋሉን የደብረ ብርሃን ከተማ አስተዳደር ፖሊስ እያሳወቀ ይገኛል። ይህ በምስሉ ላይ የምትመለከቱት ዮሴፍ ከበደ የተባለ ወጣትም የገዛ ወላጅ እናቱ ወይዘሮ ፍሬዎት ገብረ ሚካኤል የተባለችውን በመኖሪያ ቤቷ ውስጥ እጅግ በጣም አሰቃቂ በሆነ ሁኔታ አንገቷን ቆርጦ በመግደል ማለት ነው በሩን በላዩ ላይ ቆልፎ ወደ አዲስ አበባ መሸሹና መደበቁን ነው ፖሊስ እያሳወቀ የሚገኘው። ፖሊስም ይህ መረጃ ከደረሰው በኋላ ሟች ተከራይታ ወደምትኖርበት ቤት የአካባቢው ማህበረሰብ ይዞ በመሄድ የተቆለፈውን በር ገንጥሎ በሚገባበት ሰዓት አስክሬኗን 2 ቦታ ተቆርጦ እንዳገኘው ነው ፖሊስ እያጋራ የሚገኘው። እጅግ በጣም በአሰቃቂ ሁኔታ ወላጅ እናቱን የገደለው ወጣትም እንግዲህ በአዲስ አበባ በመምጣት በአክስቱ ቤት ተደብቆ እንደተገኘ ፖሊስ እያሳወቀ ይገኛል። ይህ ወጣትም በስለታማ ነገር ነው እናቱን በዚህ መልኩ በአሰቃቂ ሁኔታ የገደላት። በአሁኑ ሰዓትም በቁጥጥር ስር ውሎ ምርመራ እየተጣራ እንደሆነ ፖሊስ አሳውቋል። እጅግ በጣም አሳዛኝና ዘግናኝ ነው። ለሟቿ ነፍስ ይማር። የጭካኔ ጥግ ምን አይነት አረመኔነት ነው ግን እናቱ ላይ እንዲጨክን ያስደረገው? አረረረ ከባድ ጊዜ ላይ ደርሰናል። ከባድ መጨካከል ላይ ደርሰናል። ደላላው አብረሽኝ ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደርን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይህን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንተዛዘን። ምን አልክ ባባዬ? የት ነው ያየኸኝ? አፋጭ የሆነ ልጅ በቪዲዮ ኮል ተመዋ ወይ ከጋበደሽ ባባንን ለጠራ በሉ
አባ ካልመጣ አልበላም በይ። እንደዛ ልበል? አዎ እንደዛ በይለት። እኔ አልበላኝ ብሎ ነበር። አንጀቴ እንዴት እንደተሰፈሰፈ ግን በልተሻል። አሏሽም በልቻለሁ። እዚህ በኋላ አባ ከሌላ አልበላም ብለሽ አልቅሽ። ካልመጣው እንዳትበይ። አዎ እንዳትበይ። እሺ አንተ ሳትመጣ ምሳ ብበላ ምን ታደርጋለህ? እጣላሻለሁ። እውነትህን ነው። ሚኪ ምሳ ልጋብዝሽ ሲለኝ ምን ልበለው? ባባውን ሳመጣ አልበላም ብለሽ አልቅሽ። እሺ ይሄ ቅመም የሆነ ልጅ በጣም ነው የሚመቸኝ። ሰምዋ ግን ይሄን የመሰለ ልጅ በመውለድሽ በጣም እድለኛ ነሽ በእውነት። ልጅ ያሬድ ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200 ሺህ ከገባ አዲስ አይፎን 17 ቻርጀር ሰው ቤት ረስቶ ሄዳለ። ኬብል ብቻ እሱ ስልሻለሁ። ቦክስ ራስ ቻርጀር። አይዞሽ ገለቴ፣ አይዞሽ ገለቴ። ለልጅ ልጅ የሚተርፍ ግርጣት ነው የገጠመሽ። ወይኔ ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። እሺ ምግብ ልበላ ገብቼ 7 እና 8 የታየው አሜን ይበል። ምንድን ናቸው? እምስ ደግሞ 9,000 ነው። 9,000 ነው። ሮበል ወድ ነው። በጣም ነው በጣም አሳሳቢ ነገር ነው። ቤቱ ደስ ይላል። አክቹዋሊ ደስ ይላል። ምግቡም ደስ ይላል። እምስ ሀፍ እምስ 1 ኪሎ የታመሰ ለማለት ፈልገው ነው። እዚህ ቤት አንደኛ ደንበኛቸው ነኝ። 7ኛ ላይ ያለው ምግብ በጣም ነው የሚጣፍጠው። ሞክሩት፣ ታመሰግኑኛላችሁ። አባ ስማኝ፣ ይሄ ቪዲዮ ማለት ነው ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ ማለት ትወርድልኛለህ? ምንድን ነው የሚወርደው? 70 ሺህ ባለፈው ብለን ተሳክቷል። በአሁኑ 80 ሺህ ካስገባችሁ ትወርድልሽ ተከታታይ። እየሰማችሁ ነው እንግዲህ ጋይስ። አሁን ደግሞ ለኔ ድረሱልኝ፣ ላይክ እያደረጋችሁ። እስክስታ ነው የሚወርድልሽ። ለእስክስታ ደግሞ 80 ሺህ ላይክ በጣም ይበዛል። ማፈር የሚባለው ነገር በቃ ቀረ፣ በኢህአዴግ ጊዜ ቀረ። ለማንኛውም የእህቴ ደስታ ስለሚያስደስተኝ እኔ ላይክ አድርጌያለሁ። ቤንዚን ጠፍቶ ስራ ጠፍቶ። አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ እሺን ጠይቅኛለሽ እንዴ? ቀልዱን ተውና አሁን አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁ ብዬ ከፍተኛ ብር እንቀበለውና እንካፈላለን። ኧረ ፈለጣ የኔ ፍቅርና ቶሎ ደርሻለሁ፣ ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሙኙ ባላ ሂሳቡ ስንት መጣ? 10 ሺህ ብር። ምን ነው ከገነት ነው እንደ ያመጣት? ያው በለው ዓለምን ልታሳይ አይደል እንዴ? እንካሺ አፈሱ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ኧረ ወይኔ! እንደዚህ አይነት ውርደት በዘራቸው አይድረስ። እንደዚህ አይነት ግርጣት በዘራቸው አይድረስ። እንዲህ